አሁን ለምሳሌ ውጪ ጌታን ተቀበልሃል ተብሎ ሰው ይጠየቃል አይጠይቅም? ተቀበል ይባላል። ቸርች ውስጥስ መንፈስ ቅዱስ ተቀበልሃል ተብሎ መጠየቅ አለበት። ያልተቀበለ ብዙ ሰው አለ ይላል። አጵሎስ የሚባል ሰው ስለ ዮሐንስ ጥምቀት ብቻ የሚያውቅ ስለነበር እኔ አይላፍ አጵሎስ በእውነት አጵሎስን ደስ ነው የሚለኝ። የገባውን ጥቅስ ወጥሮ ነው የሚያስተምረው። ወጥሮ የገባው ስለ ዮሐንስ ጥምቀት ነው። ጉባኤውን ቁጭ ያደርጋል። ወገኖቼ ዮሐንስ ሲያጠምቅ ውሃ በማስታጠቢያ ይወስዳል፣ ያንቸፋችፋል ሲላቸው ሰዎቹ የዮሐንስ ጥምቀት ዕውቀት ገባባቸው። ጳውሎስ አንድ ቀን በላይ በኩል ሲያልፍ ወደ ኤፌሶን ጎራ አለ። ሲያል ቁጥራቸው ሁሉ ጊዜ 12 ነው፣ ሁሉ ጊዜ 12። ኢየሱስ በነበረበት ጊዜ እንኳን 7 ደርሰዋል እኮ። ኤፌሶን ሁሉ 12 መጣና መጀመሪያ ኪቦርድ አላችሁ አላለም፣ ፓስተር አላችሁ አላለም። መንፈስ ቅዱስን ተቀበላችኋል ሲላቸው እንዳለም አልሰማን። እነሱ ደግሞ እውነተኛ ናቸው። የዚህ ዘመን ጴንጤ ደግሞ መንፈስ ቅዱስ ተቀበልሃል በለው ራሳራላባስ ይላል። ዝም ብሎ አልተቀበልኩም በል፣ ካልተቀበልክ አላቅም በል። አይታል ጴጥሮስ እየሰመጠ ሲሄድ ምንድነው ያለው? እጄን ያዘኝ ጌታ፣ እጄን ያዘኝ ነው ያለው። የኛ ሰው እኮ እየሰመጠ እጄን ያዘኝ አይልም። ሪንትሪሊቢስ ይላል። ሪንትሪሊቡስን ታውና እጄን ያዘኝ አውጣኝ። እንዴ ምን ችግር አለው? እየሰመጥክ ከሆነ እየገባው ነው። እጄን ያዘኝ፣ ደክሞኛል፣ አልቻልኩም፣ ታ አርጎ ያወጣል።